የምታዩቸው አዞዎች 22 ዓመታትን በትዳር በፍቅር አብረው ኖረዋል። አርባ ምንጭ ያገኘናቸው እነዚህ ሁለት ጥንድ አዞዎች ናቸው። እዚህ ጋር ከውጭ ያለችው ሴቷ ነች እንቁላሏን እየጠበቀች፣ ውስጥ የተኛው ደግሞ ወንዱ ነው። ጾታቸውም የተገለጸልን በአስጎብኛችን ነው። በጣም የሚያስገርም ነገር አላቸው። ተገልብጠው ውስጣቸው ካልታየ በስተቀር ጾታቸው በማየት ብቻ እንደማይታወቅ ነው የተገለጸልን። በህፃንነታቸው ወደዚህ ወደ አዞ ራንች ከመጡ 34 ዓመታቸው ነው። ከ8 ዓመት ጀምሮ ግንኙነት ለመፈጸም ይደርሳሉ። ከዛም በኋላ እነዚህ ሁለቱ ብቻ ናቸው ትልቅ ያሉት፣ ሌሎቹ ትንንሽ አዞዎች ናቸውና ለ22 ዓመታት አብረው ኖረዋል። በብዙ ሺህ የሚቆጠሩ አዞዎችንም ወልደዋል። አዞ በአንድ ጊዜ ከ32 እስከ 50 ድረስ እንቁላሎችን እንደምትጥልና እነዛንም እንደምትፈለፈል ተገልጾልናል። እንግዲህ በአዞ ራንች ውስጥ ከ2500 በላይ በተለያየ እድሜ ያሉ አዞዎች እንዳሉ ነው ያየነው። በአዞ ራንች ውስጥ በጣም ብዙ ገንዳዎች አሉ፣ በየቀኑ የሚታጠቡ አዞዎቹ የሚኖሩባቸው የሚመገቡባቸው ቦታዎች ናቸው። በዚህ ከ2400 በላይ አዞዎች እንዳሉ አይተናል። ዋነኛ ገቢያቸው ቆዳ ሽያጭ ነው። ስለዚህም እድሜያቸው በደረሰ ጊዜ ታርደው ቆዳቸው ለውጭ ገበያ ይሸጣል። የሚሸጠው ቆዳቸው ከስር ያለው ለስላሳው ቆዳቸው ነው። ከላይ ያለው ድንጋያማ በመሆኑ ብዙ ጊዜ ገበያ ላይ ተፈላጊ አይደለም። በአንዳንድ ሀገራት ግን ለጌጣጌጥ ይውላል። ኢትዮጵያም ውስጥ ምናልባት በቀጣይ ወደዛ እንዲገባ ይሞከራል። እዚህ ጋር አሁን የሚያሳዩን ጾታቸው ነው። በጣም የሚገርማችሁ በውስጥ በኩል እንዲገልብጧት ፈልቀቅ አድርጎ የሚያሳየው ቦታ ላይ ነው ወንድ ይሁን ሴት ተለይቶ የሚታወቀው ማለት ነው። ይሄው አሁን በእጁ የሚፈለቀቀው ቦታ ማለት ነው። ከዛ ውጭ ግን አይታወቅም። እናንተ ከነካችሁ ውስጥ እኛ የምንካልን ገና 4 ዓመት አዞ ነች። አውጥታችሁ ማሳዩን አላቸው። በዛ መሰረት አውጥተው በዚህ ጉዞ ላይ ለተሳተፉ ጋዜጠኞች አስነኩን። ከላይ ያለው ቆዳ እኔም ቆዳ ነበር የሚመስለኝ፣ ግን በጣም አጥንት ነው። በቃ ትንንሽ አጥንቶች ናቸው እና በጣም ሻካራ ቆዳ ነው ያለው። ውስጥ ላይ እንደዚህ እንግዲህ ምግብ በሚበሉ ሰዓት እርስ በርሳቸው የሚጣላሉ። ጠባቂያቸው ምንም ጉዳዩ አይደለም። ውስጥ ድረስ ገብቶ እንዲህ በዱላ እየበታተነ ነው ምግብ የሚሰጣቸው። ከሰው ጋር ተላምደዋል ማለት ነው። ስጋ ነው የሚሰጣቸው በብዛት፣ ግን የአሳ ተረፈ ምርት ስጋ ነው የሚቀርብላቸው። እሱን ይበላሉ፣ እዚህ ላይ ይቆያሉ። ገዛ ገዢ ሲገኝ እንደሚሸጡ ነው የተነገረን ማለት ነው። እዚህ እስከ 8 ዓመት ድረስ ያሉ አሉ። ቅድም መጀመሪያ ላይ ያሳየኋችሁ ትልልቅ አዞዎች ብቻ ናቸው በግቢ ውስጥ ያሉት ትልልቅ የሚባሉት ማለት ነው። ከዛ ውጭ እነዚህ አብዛኞቹ ከ8 ዓመት አያልፉም። እነዚህ የ3 እና የ4 ናቸው። እንደየእድሜ እርከናቸውም ነው ገንዳቸው የሚለያየው። ግቢው በጣም ሰፊና ገና ብዙ ጥቅም ላይ ያልዋለ ነው። ውስጡ ዝንጀሮዎች አሉ። የመዝናኛ ቦታ ማነስም ብትል አለች፣ ግን ደግሞ ገና መስተካከል የሚፈልግ ነው። ገና ያልተጎበኘ ሀብት ነውና በዚህ መልኩ በደንብ ሊሰራበት ይገባል። ስለ አዞዎቹ ጥልቅ የሆነ ነገር እዛው ስትሄዱ እንደዚህ ያስጎበኟችኋል። ግቢ ውስጥ ደስ የሚሉ ጥንቸሎችም አሉ። ትንሽ ናቸው በእርግጥ። ወደፊት ተስፋፍቶ ደግሞ እንደምናየው ተስፋ እናደርጋለን። የተስፋ ቲቪ እና የሌሎች ሚዲያዎች አርባ ምንጭ ጉብኝት ቀጥሏል።